ጌታ ኢየሱስ በምድር ላይ በነበረባቸው ሰዓት ከተናገራቸው አስደናቂ ምሳሌያዊ ነገሮች ወይም ትምህርቶች መካከል እጅግ በጣም ያስገርመኝ ያስደንቀኝ የምወደው ቃል በሉቃስ ወንጌል ምዕራፍ 15 ላይ የተቀመጠው ቃል ነው። አንድ አባት ሁለት ልጆች ነበሩት። ታናሹ ልጅ አባትየውን አንድ ነገር ጠየቀው። ያለኝን ሀብት በሙሉ ስጠኝ፣ ድርሻዬን ስጠኝና ሄዳለሁ አለ። ተቀበለም፣ ወጣ። ወደ አቅራቢያ ወዳለች አንዲት ከተማ ሄደ። ገንዘቡንም አባከነ። በጣም ባዶ እስኪሆን ድረስ ቆየና በዛች ሀገር ግን እሱ ገንዘብ በጨረሰ ሰዓት ላይ ድርቅም ሆነ፣ ታላቅ ረሃብም መጣ። እናም ከአንድ ሰው ጋር ደባል ሆኖ መኖር እንደጀመረ የሰውየውን እሪያዎች ወይም አሳዎች ሊያሰማራ በሄደበት የእሪያዎችን ፍርፋሪ እስከመናፈቅ ድረስ ተራበ፣ ተቸገረ። እናም ወደ ልቡ በተመለሰ ጊዜ አንድ ነገር እንዲህ አለ፣ በአባቴ ቤት እጅግ ብዙ ይበላ፣ እኔ አይደለም ለባሪያዎች እንኳን የሚትረፈረፍ ነገር አለ። ስለዚህም ልሄድ ወደ አባቴ፣ በዛም ከባሪያዎቹ እንዳሉት እንኳን እንደሆን ልጠይቀው ብሎ ወደ አባቱ ቤት ተመለሰ። እጅግ በጣም ያስደንቀው አባትየው ለረጅም ዘመን የልጁን የጠፋውን ልጁን ናፍቆት በር ላይ ሆኖ ይጠብቅ ነበረ። እናም በርቀት ባየው ጊዜ ሮጠ፣ አቀፈው። አባትየው ልጁን ባቀፈው ሰዓት ግን ልጅየው አንድ ነገር አለ፣ አባቴ እባክህን ከባሪያዎቹ እንዳንዱ እንኳን አድርገኝ አለ። ወዳጄ ዛሬ ምናልባት አጠፍታችሁ ግራ ገብቷችሁ ትናንትና ከነበራችሁበት ከአባታችሁ ቤት ወጣችሁ ሊሆን ይችላል። ነገር ግን ዛሬ ጌታ ኢየሱስ ይጠብቃችኋል። አባት ነው፣ ፍቅሩ አይለወጥም። በእናንተ ብርታት፣ በእናንተ ድክመት የማይፈርድ የሚራራላችሁ፣ ሁልጊዜ በናፍቆት የሚጠብቃችሁ ጌታ አለ። ይህ ቪዲዮ ለአንድ ሰው ምናልባትም በድካም ውስጥ አላችሁ፣ ከእግዚአብሔር ቤት ፈቀቅ ላላችሁ፣ ወደ ሐመፅ፣ ወደ ኃጢአት፣ ወደ ዓለም የሄዳችሁ፣ ዛሬ ጌታ ኢየሱስ ይወዳችኋል፣ ይናፍቃችኋል፣ ይጠብቃችኋል። እርሱ እንደ ሰው አይደለም፣ አይፈርድባችሁ። ምን ይዛችሁ ሄዳችኋል፣ ምን አደረጋችሁ፣ እንዴት አደረጋችሁት የሚል ፍርድ ቃል አይጠይቃችሁ። መመለሳችሁን ይፈልጋል። የልባችሁን መመለስ ይፈልጋል። ወደ ጌታ ቤት እንድትመጡ ይፈልጋል። ወዳጄ ኑ፣ ጌታ ኢየሱስ ይወዳችኋል። ዛሬም በደጅ ቆሞ ይጠብቃችኋል። ዛሬም በእቅፉ ሊያስገባችሁ ይናፍቃችኋል። አባታችን ሲወደን ከኛ ምክንያት ፈልጉ፣ ከኛ ቤስት ኳሊቲ ፈልጉ፣ ከኛ የሆነ ነገር አይቶ አይደለም። ያለ ምክንያት የወደደን ጌታ ምክንያት ፈልጎ አይጠራንም። ያለ ምክንያት እንዳፈቀረ ይኖራል። ጌታ ኢየሱስ ይወዳችኋል። ወንድሞቼ በድካም ውስጥ ያላችሁ፣ እህቶቼ በድካም ውስጥ ያላችሁ፣ ከእግዚአብሔር ቤት በአንድም በሌላ መንገድ ፈቀቅ ያላችሁ፣ አንዳንዶቻችሁም ረጅም ዘመን ያስቆጠራችሁ ተመለሱ። ጌታ ኢየሱስ ይወዳችኋል። እሱ እንደ ሰው አይደለም። እናንተ በቀራንዮ መስቀል ላይ ያፈሰሰው ደም ከኃጢአት ሁሉ ያነጻል። ከድካማችሁ የሚደግፍ እግዚአብሔር ጸጋ ነው። ስለዚህ ንስሐ ግቡ፣ ተመለሱ፣ ወደ እግዚአብሔር ቤት ነው። ጌታ ኢየሱስ ይወዳችኋል። እሱ በደጅ ነው። ዓለም ውሸቷን ነው፣ ሰይጣን ውሸቱን ነው። ምናልባት ሰዎች ሊፈርዱባችሁ ይችላል። እናንተም ህሊናችሁም ኃጢአተኝነታችሁን፣ ስንፍናችሁን፣ ድካማችሁን ትተቻላችሁ። ነገር ግን ዛሬም አልረፈደም። የአባታችሁ ቤት ዛሬም የአባታችሁ ቤት። ስለወሰዳችሁት፣ ስላጠፋችሁት፣ ሉስ ያደረጋችሁት ነገር እግዚአብሔር አይፈርድባችሁ። በመመለሳችሁ ታላቅ ደስታ በሰማይ ይሆናል፣ በምድርም ታላቅ ደስታ ይሆናል። ጌታ ኢየሱስ ይወዳችኋል። ይህ ምሽት የንስሐ ምሽት፣ የመመለስ ምሽት፣ ወደ እግዚአብሔር ቤት የመምጣት ምሽት በኢየሱስ ክርስቶስ ይሁንላችሁ። እግዚአብሔር አምላክ በደሙ የዋጃችሁ፣ በቅዱስ አጠራር የጠራችሁ፣ ከዚህ ዓለም ተናጥቆ ለመንግስቱ ካህን ሊያደርጋችሁ ይወዳችሁ የአባቴ ብሩካን ጌታ ኢየሱስ ይወዳችኋል። ንስሐ ግቡ፣ ተመለሱ። ይህ ቤት የእናንተ ቤት ነው። ይህ መንግስት የእናንተ መንግስት ነው። እግዚአብሔር አምላክ እንደ ሰው አይደለም፣ አይፈርድባችሁም፣ ይራራላችኋል። የሚራራላችሁ ሊቀ ካህናችሁ ጌታ ኢየሱስ ዛሬም አለ። ተባረኩ፣ ብሩካን ናችሁ።